ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሻምበል እባላለሁ። የቴክኖሎጂ ምስል እየሰራሁ እገኛለሁ። አሁን አንድ አጠር ያለች ምስል አዘጋጅቻለሁ። እንሂድ። ፔጅ እንዴት በፌስቡክ ዲሌት እናደርጋለን ሚል እናያለን። ግሩፕ ከሆነ በቀላሉ በኤፍላይትም ዲሌት ማድረግ ይችላል። ፔጅ ከሆነ ግን ኤፍላይት ልደመስስልን አልችልም። ፐርማነንትሊ ሊያጠፋልን አልችልም። በፌስቡክ አፕ ነው በቀጥታ የምናጠፋው። አሁን በፌስቡክ አፕ እንዴት ብለን ፐርማነንትሊ ዲሊት ልናደርገው እንችላለን ሚል እናያለን ማለት ነው። መጀመሪያ ወደ ፌስቡክ አፓችን እንገባለን። ይሄ ኤፍላይት ነው፣ ይሄ ደግሞ ኖርማል አፕሊኬሽን ነው። ኖርማል አፕሊኬሽን ነው የምንገባው። እሺ ይሄ አካውንቴ መጥቶልኛል። የፕሮፋይል ምልክት ያለበት እጭናለሁና መጀመሪያ ስዊች አደርገዋለሁ። ወደ ፔጅ የከፈትኩት መግባት አለብኝ ማለት ነው። ሲሞር ሚል ነካ ካደረኩት ፔጅ ሲሚል ይመጣልኛል። በዛ ፔጅ እገባለሁ። ሻምበል ቴክኖሎጂ መጥቶልኛል። ክሊክ አደርጋለሁ። አሁን ስዊች ቱ ሻምበል ቴክኖሎጂ ይላል። አካውንቴ በሻምበል ቴክኖሎጂ እንድጠቀም ማለት ነው። ስዊች አደርጋለሁ መጀመሪያ ስራዬ። እሺ ቀይሬዋለሁ። አሁን እንደገና ወደ ፕሮፋይል ምልክቱ ገባለሁ። የፔጁ ማለት ነው። ከዛ ሴቲንግስ ኤንድ ፕራይቬሲ ገባለሁ። ከዛ ሴቲንግ ገባለሁ። አሁን ወደ ታች እንወርዳለን። አክሰስ ኤንድ ኮንትሮል የሚል አለ፣ እሱ ላይ እንገባለን። ዲአክቲቬቲንግ አንፐብሊሺንግ ኦር ዲሌቲንግ ዚስ አካውንት ፔጅ ይላል። ይሄ በፌስቡክ ላይ አናገኘው። ዲአክቲቬት ማለት ቴምፖራሪ ነው። ዲሌት ፔጅ ሚል ፐርማነንትሊ ነው። ሶ ዲሌት ፔጅ ሚል እንወርዳለን። ከዛ ኮንቲኒው ምትል ክሊክ አደርጋታለሁ። ቢፎር ዩ ዲሌት we may be able to help ምን ሊያግዝህ ቴል አዝሃይ ይላል። በምን ምክንያት ነው? ለምንድን ነው የምትዘጋው ነው? ምክንያት ለመጻፍ የሚያህል ነው። I don't find this page useful ጠቃሚ ሆኖ ስላልታየኝ ነው እለዋለሁ። ከዛ ኮንቲኒው ምትላለች። አሁንም permanently delete this page ይላል። ደግሞ አምጥቶልኛል። before you delete ብሎም ሁሌ ማለት ነው አካውንታችንም ሆነ ፔጃችን ዲሌት ስናደርግ ማስጠንቀቂያ ወይም ማብራሪያ ይሰጠናል። ከመሰረዝህ በፊት ሴቭ የሚደረግ ከሆነ ሴቭ አድርግ፣ ዳውንሎድ የሚደረግ ኢንፎርሜሽን ካለ ደግሞ ዳውንሎድ አድርግ ይለኛል። እኔ አልፈልግም የለኝም። ኮንቲኒው እለዋለሁ። ኮንፈርም ፔጅ ዲሌሽን ባይ ኢንተሪንግ ዮር ፌስቡክ ፓስወርድ ይላል። ፓስወርዴ አስገብቼ ነው ዲሌት መሆነው እንጂ ዝም ብሎ ዲሌት አይሆንም። ምክንያቱም የኔ መሆኑ አንድ መረጋገጫ ነው። ይሄ ፓስወርድ አስገባለሁ። ፓስወርድ አስገብቻለሁ። አሁን ኮንቲኒው እለዋለሁ። ዲሌት ሻምበል ቴክኖሎጂ ፔጅ ኤንድ ኢንፎርሜሽን ይላል። ዲሌት ፔጅ ምትል ታች አለች። ዲሌት እላታለሁ። አሁን ፔጁ ዲሌት ሆኗል። ወደ ኖርማል አካውንት ገብቻለሁ። ምስሉን ከተመቻችሁ ላይክ፣ ወንድሜ እህቴ ጓደኛዬን ሊያልፋችሁ አይገባም ካላችሁ ሼር፣ ለቀጣይ ካንተ የሚለቀቁ ምስሎች መከታተል እፈልጋለሁ ካላችሁ ደግሞ በሰዓቱ እንድደርሳችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። ስላያችሁልን አመሰግናለሁ። እንደዛ ብለን ዲሌት እናደርጋለን ፐርማነንትሊ ማለት ነው።